درس عنوان رأس فاستقم كما أمرت والاستقامة في الدين በድንላይ ወይም በሃይማኖት ላይ በቻሉት አቅም መጠንከር እንዳላወራበት እሱ እንደ አጠቃላይ አልኢስቲቃማ ማለት ቀጥ ማለት መስተካከል መበርታት ማለት ነው። በተረፈ ከሱ የምናገኘውና ወንድማችን ዘመኑ ሁኔታ ተመሽቋል። بسم الله الرحمن الرحيم. الحمد لله الذي جعل في السماء بروجا وجعل فيها سراجا وقمرا منيرا، وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا. وأشهد أن لا إله إلا الله وحده لا شريك له، جعل لكل أجل كتابا ولكل عمل حسابا. وأشهد أن محمدا عبده ورسوله أرسله الله شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا، بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا معاشر المسلمين، إن شاء الله سنة استقامة ماذا بعد رمضان؟ كرمضان بهذا من يوم اللبن ويسن من ترى يوم اللبن قبل إن شاء الله تعالى. وأكثرنا في رمضان نملأ المسجد والمساجد، مسجد بعد رمضان مولى ما ترجلن رمضان سوى سنة ቁርአን አንድ ጊዜ ሁለት ጊዜ ሶስት ጊዜ ከዛ እናخدማለን። ረመዳን ሲወጣስ እንዴት ነው? ሶላት ሌሊት ጀማዓ ላይ ሆነን ስንሰግድ ነበር። ሶላቱስ እንዴት ሆነ? ስለሱ እንነጋገራለን ኢንሻአላህ ተዓላ። كعادته يأتي سريعا ويمضي سريعا، وها نحن ودعنا شهر رمضان المبارك بنهاره الجميل. ረመዳን እንደሚታወቀው በፍጥነት ይመጣል፣ በፍጥነት ይሄዳል። በሚያምረው ቀኑ በሚያምረው ሌሊቱ ጣፋጭ በሆነው ሌሊቱ ሸኝተነዋል ረመዳንን በቅርቡ። ሸህረ ቁርአን የሆነው የቁርአን ወር ወሱር የተቅዋና የትዕግስት ወር ብለን ሸኝተናል። እሱ ስንሸኘው ግን ከሸኘነው በኋላ እንዴት ነው? ሰለፎች እንዴት ነበር ረመዳን ካለፈ በኋላ የነበሩት ብለን ካል ረመዳን ሲያልፍ 6 ወር ግለሰ ረመዳን ተቀብሎ መሆኑ እኛ ሀሳባቸው ነበር ይላል። 6 ወር ደግሞ ረመዳን በዜና ያደርሰን ነው። እኛስ እንዴት ነን? አሕዋሉና ባዕደ ረመዳን ከረመዳን በኋላ ያለው ሁኔታችን እስቲቃማ ሊኖረው ይገባል። ቀጥ ልንል ይገባናል። እስቲቃማ አው እስቲቃመቱ ባዕደ ረመዳን አላህ ሱብሓነሁ ወተዓላ ጊዜያትን የፈጠረው እሱ ነው። ሊያገናኛቸው ይችላል። አንዱ ጊዜ ከአንዱ ላይ ያበልጦ ይችላል አላህ ሱብሓነሁ ወተዓላ። ነገር ግን የረመዳን ባሪያዎች ብቻ መሆን የለብንም። አላህ በቁርአኑ አያ ሲናገር ወዕቡድ ረበከ ሐታ የእትየከ ልየቂን፣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ ጌታህን አምልክ። ወዕቡድ ረበከ ሐታ የእትየከ ልየቂን፣ ያ ሞት እስከሚመጣ ድረስ ጌታህን አምልክ ያለ አላህ ሱብሓነሁ ወተዓላ። ይህ ማለት ኒሃየት አልዓመል ወይ ኒሃየት አልዒባዳ መሕዱድ አይደለም። ለይሰ መሕዱደን የተገደበ አይደለም ጊዜያችን። የእኛ ጊዜ እስከምትኖር እስከ ሞት ድረስ ነው። አላሁ ዐዘ ወጀል ስለ ዒሳ ዓለይሂ ሰላም ሲናገር ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ፣ አላህ ሱብሓነሁ ወተዓላ በሰላትና በዘካ በሕይወት እስካለሁ ድረስ አዞኛል ብለን። ስለዚህ ዒባዳችን ምን መሆን አለበት? ሕይወታችን
ልብሳችንን በሙሉ እስካለን ድረስ የባለላ መከር አለብን። ብዙ ሰው ረመዳን ሲመጣ ልብስ ለማጠብ በተለይ ገጠር ውስጥ ላይ ይታወቃል። ረመዳን ሊገባ ስል ልብስ ሊቀክር ነው ምናምን ተብሎ ባህራት ስንፈለግ ብዙ ጊዜ ረመዳን ላይ ሁልጊዜ ባህራ መሆን አለብን። ለዒባዳ ዝግጁ መሆን አለብን። ረመዳን ሲገባ ብቻ መሆን የለበትም። ለቁርአን የምንዘጋጀው ረመዳን ሲገባ ነው። ብዙ ጊዜ ናም ሰለላሁ ዐለይሂ ወሰለም ረመዳን ላይ በጣም ፊታቸው ይበረታ ነበር ይታወቃል። ነገር ግን ለሶላት የምንዘጋጀው ረመዳን ላይ ረመዳን ሲወጣ